በእርግጠኝነት አሁን ላይ ተማሪ እንደመሆን እድለኝነት በፍጹም ሊኖር አይችልም። ሰላም ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬ ትምህርታችሁን ጥናታችሁን አንድ ስቴፕ ወደፊት የምታሻግሩበትን ኤአይ ቱል ይዤላችሁ መጥቻለሁ። አፕሊኬሽኑን እንዴት እንደምታወርዱትና አጠቃቀሙ እንዴት እንደሆነ ስቴፕ ባይ ስቴፕ አብረን እናያለን ማለት ነው። አብራችሁን ቆዩ። ለዚህ ዩቲዩብ ፔጅ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን አፕሊኬሽኑን እንዴት እንደምናወርደው እናያለን። አፕሊኬሽኑን ለማውረድ ወደ ፕሌይ ስቶር እንገባለን። ፕሌይ ስቶር ከገባን በኋላ ሰርች ቦታው ላይ ግሮክ ብለን ሰርች እናደርጋለን። ከዛም መጀመሪያ ለሚመጣልንን ግሮክ የሚለውን ክሊክ እናደርገዋለን። እኔ ኦልሬዲ ኢንስቶል ስላደረኩት ነው እዚህ ጋር። እናንተ ኢንስቶል እንድታደርጉ ይጠይቃችኋል። ኢንስቶል ስታደርጉት ኦፕን የሚለውን አክቲቭ ሆንላችሁ። አፕሊኬሽኑ እንግዲህ ይሄንን ይመስላል። የምታዩት ግሮክ እቺ ትመስላለች ማለት ነው። አሁን ቀጥታ ወደ አፕሊኬሽኑ እንገባና ሙሉ አሰራሩን ስቴፑን እናያለን ማለት ነው። እዚህ ጋር እንግዲህ የትኛውም ነገር እዚህ ጋር እየጻፍን መጠየቅ ያለው የፈለግነው ነገር እዚህ ጋር ጽፈን ታይፕ አድርገን እዚህ ጋር ኢንተር ስንለው የፈለግነው ነገር ምላሽ ይሰጠናል ማለት ነው። ቪዲዮ ክሬት ማድረግ ያለው እንደምታዩት ካሜራ ኦፕን አድርገን ወይም ደግሞ ፎቶ አንስተን ሰርች የምናደርግበት አለ። ቮይስ ሞድ በቮይስ የምንጠይቅበት፣ አናላይዝ ዶክመንታችንን ደግሞ አናላይዝ የሚያደርግልን፣ ኢሜጆችን ኤዲት ማድረግ ያለ፣ እንዲሁም ከስተማይዝ እዚህ ጋር ደግሞ ከስተማይዝ እናደርግበታል። እዚህ ጋር የትኛውም ነገር ጽፈን መጠየቅ እንችላለን። ለምሳሌ what is the difference between accounting and finance? accounting and ወይም ደግሞ accounting and ምን ልበለው ማኔጅመንት ልበለው አካውንቲንግ እና ማኔጅመንት ልዩነታቸው ወይም ደግሞ ዲፈረንሳቸው ምንድነው ብዬ ጠይቀዋለሁ ማለት ነው። እዚህ ጋር አሁን ከዛ የምንፈልገው ነገር እያንዳንዷ ነገር ይሰጠናል ማለት ነው። ተመልከታችሁ ፎከስ እንደ ስኮፓቸው ምን ላይ ፎከስ የሚያደርጉ እንደሚያደርጉ ስኮፓቸው እስከምን ድረስ እንደሆነ ሮላቸው በጣም ብዙ ነገር ከጠየቅነው በላይ የሆነ ነገር ይሰጠናል ማለት ነው። እና እዚህ ጋር የመጀመሪያው ታይፕ በማድረግ የምናገኘው ነው። ሁለተኛውና ዋነኛው ዛሬ ትኩረታችን የምናደርገው ዶክመንትን። አሁን ለምሳሌ ዩኒቨርሲቲ አብዛኛው ጊዜ መምህራኖች ፓወርፖይንታቸው ይሰጡናል። ፓወርፖይንታቸው ካልሰጡን ደግሞ ምን ይሰጣሉ? ሞጁል ይሰጣሉ። ያንን ሞጁል ደግሞ ለማንበብ በጣም ምንድነው በልኪ ነው አይደለ? እጅግ በጣም አድካሚም ነው። ያንን ሞጁል ለማንበብ በጣም ሰፋ ስለሚል ሀሳባችን ይበታተናል። በቃ አቴንሽን ሰጥተን ማንበብ አንችልም። ብዙ ጊዜ የለመድነው ፓወርፖይንትም ስለሆነ መምህራኖችም የሚያስተምሩት ፓወርፖይንት አጫጭር ነገር ስለለመድን አእምሯችን ራሱ ሰፊ ነገራት ሞጁል የመሳሰሉ ነገራቶች የመቀበል አቅሙ አነስተኛ የሆነ ይመጣል ማለት ነው። እና ለዛ ደግሞ ሁነኛ መፍትሄው ይህንን ኤአይ መጠቀም ነው ማለት። ሞጁላችንን ዶክመንታችን ፒዲኤፍን የተሰጠን ማለት ነው ሰፊ የሆነ የተሰጠን ለማንበብ አድካሚ የሆነውን ወደዚህ አፕሎድ እናደርግና ሰመራይዝ አድርጎ እንዲሰጠን ከፈለግን ወይም ደግሞ አንብበን ከጨረስን በኋላ ማቴሪያላችን ከዛ ውስጥ ራሳችን መፈተሽ ምን ያክል አውቄያለሁ የሚለውን ለማወቅ ደግሞ የተለያዩ ጥያቄዎች እንዲሰጠን የተሰጠን አሳይመንት ጥያቄ ያገኘናቸው ወርክሺቶች ደግሞ እዚህ ጋር አፕሎድ አድርገን እነሱን ከነ ኤክስፕላኔሽናቸው እንዲሰጠን ባጭሩ በቃ ጥናታችን 100% እጥፍ የምናደርግበት ነው ይሄንን ኤአይ ማለት ነው። ባይ ዘ ወይ የዩኒቨርሲቲ ተማሪ ሆነን ኤአይ ትልቁ የልብ ጓደኛችን ማድረግ ነው ያለብን። ወደድንም ጠላንም እጅግ በጣም ውጤታማ ያደርጋል ኤአይን መጠቀማችን ማለት ነው። ጊዜው በጣም እየዘመነ ነው። እንደ ድሮ ሰዎች ላይብረሪ ገብተን ወይም ደግሞ ትልልቅ መጽሐፎች ማገላበጥ አሁን እሱ ታሪክ ሆኗል። አንደኛ አድካሚ ነው። ሁለተኛ ደግሞ ትክክለኛ ኤክስፕላኔሽን ወይም ደግሞ ትክክለኛ ማብራሪያ የማግኘት እድላችን ራሱ የጠበበ ነው። ነገር ግን ይሄንን ኤአይን ብቻ በመጠቀም ስልካችንን ብቻ በአንድ ክሊክ በጣም ብዙ ነገር ማወቅ እንችላለን። ከሞጁላችን ባሻገር ራሱ ሰፊ የሆነ
ሀሳቦችን ራሱ እዚህ ጋር ማግኘት እንችላለን ማለት ነው። አሁን ወሬ አላብዛባችሁና ቀጥታ ወደ ዶክመንት አፕሎድ ወደ ማድረጉና ከዛ በኋላ ያሉት ስቴፖች እንሂድ። እዚህ ጋር የፋይል ምልክት አለች። እሱ ጋር ፋይል እዚህ ጋር ባይ ዘ ወይ ፎቶ አለ። እዚህ ጋር ፎቶ አፕሎድ ማድረግ ከፈለግን እዚህ ውስጥ ፎቶ አፕሎድ ማድረግ እንችላለን። ካሜራ ማለት ቀጥታ ከካሜራችን እያነሳን ፋይል እዚህ ጋር አሁን የፈለግነው ፋይል ስለሆነ ፋይል የሚለውን እነካለን ማለት ነው። ዶክመንት እንመርጥለታለን። አሁን ዝም ብለን ለማየት ብቻ ስለሆነ እዚህ ጋር ፋንዳሜንታልስ ኦፍ አካውንቲንግ ቻፕተር 2 የምትል ነገር አለች። እሷን አፕሎድ አደርግለታለሁና እዚህ ጋር አስክ ኤኒቲንግ የምትለው ጋር ዶክመንቱ ምን ማድረግ እንደፈለግን እንጽፍለታለን ማለት ነው። ለአሁኑ እስኪ ሰማራይዝ ከማድረግ እንጀምር። ከዛ ጥያቄ እንዲያወጣልን ምናምን እንጠይቀዋለን። ወደ ለአሁኑ እስኪ ሰማራይዝ ይሄን ዶክመንት በጣም በዝቶብኛል ወይም ደግሞ ለማንበብ በጣም ረጅም ስለሆነ ያለኝ ሰዓት አጭር ነው። ባለኝ ሰዓት ውስጥ ይሄንን አንብቤ መጨረስ አልችልም። ስለዚህ ከ10 ፔጅ መብለጥ የለበትም። ሚኒማይዝ እንዲያደርገው ወይም ደግሞ ሰማራይዝ እንዲያደርገው ወደ 10 ፔጅ ልጠይቀው። ፕሊዝ ሰመራይዝ ኢንቱ 10 ፔጅስ 10 ፔጅስ ወደ 10 ወይም ደግሞ ፓወርፖይንት ስለሆነ ስላይድ ልበለው ኢንቱ 10 ስላይድ ወደ 10 ስላይድ ይሄንን ሰመራይዝ አድርግልኝ ብየዋለሁ። ምክንያቱም አንደኛ ሰዓት የለኝም ይሄ ሁላ ለማንበብ፣ ሁለተኛ አድካሚም ነው በጣም ረጅም ስለሆነ ማለት ነው። ሙሉ ማንበባችን ይመከራል። ነገር ግን አብዛኛው ጊዜ አእምሮአችን እነዚህ ረጃጅም ነገራቶች በአንዴ የመያዝ አቅሙ እጅግ በጣም ውስን ነው እንደሚታወቀው ማለት ነው። ስለዚህ ሰመራይዝ አድርገን ከዛ ውስጥ ጥያቄ በደንብ ብንሰራ ነው በጥናታችን ብዙ ጊዜ ውጤታማ ልንሆን የምንችለውና ዝም ብሎ 24 ሰዓት ማንበቡ ብቻም በቂ አይደለም ማለት ነው። ወይም ደግሞ ውጤታማ ሊያደርገን አይችልም። ጥራት ያለው ንባብ ከዛ ራሳችንን ደግሞ በጥያቄ መፈተን ነው ያለብን ማለት ነው። እና ኤአይን በስርዓቱ በአግባቡ ከተጠቀምን እውነት ለመናገር እጅግ በጣም ከሚባለው በላይ ውጤታማ እና ያደርገናል ማለት ነው። ብዙ አይነት ጓደኝነቶች አሉ። የኤአይ ጓደኝነታችሁን እጅግ በጣም ካጠነከራችሁ እመኑኝ በእርግጠኝነት ውጤታማ ትሆናላችሁ። በትምህርት ብቻ አይደለም። ቢዝነስማን ከሆናችሁ የተለያዩ ካምፓኒዎች ማኔጅ የምታደርጉ ከሆነ የተለያዩ ካምፓኒዎች አካውንታንት ከሆናችሁ ሄልዝም ላይ እንደምታውቁ እያንዳንዱ ነገር ከኤአይ ጋር ተያይዘዋል። የሚቸግራችሁ ነገር የሆነ ግር ያላችሁ ነገር ይወርድ ኤክስፕሌን እንዲሆንላችሁ የምትፈልጉት ነገር እያንዳንዷ ስቴፕ እግር በእግር ተከታትሎ እያንዳንዷ ነገር ያስጨብጣችኋል፣ ይገልጽላችኋል ማለት ነው። ተመልከቱ አሁን 10 ስላይድ ስጠኝ ብየዋለሁ። 10 ስላይድንም እያንዳንዱ ስላይድ በስላይድ ስላይድ ቁጥር እየሰጠ መስጠት ጀመረ ማለት ነው። ተመልከቱ ቻፕተር 2 ከሚለው ጀምሮ ስላይድ 1 ተመልከቱ፣ ስላይድ 2፣ ስላይድ 3 ተመልከቱ፣ አራተኛው፣ አምስተኛው፣ 6፣ 7 እያለ 8፣ 9፣ 10 በቃ 10 ስላይድ ስጠኝ ብየው 10 ስላይዶችን ሰጥቶኛል ማለት ነው። ብዙ ጊዜ አሁን ሰዓት ካነሰን የምናነበት አብዛኛው ጊዜ ደግሞ አንብበን ከጨረስን በኋላ ለፈተና አንድ ቀን ወይም ምናምን ሲቀር ወይም ደግሞ ሰዓታት ሲቀሩት ሙሉ ሪቫይዝ ለማድረግ ሰዓት አይኖረንም። አንዱን ስንይዝ አንዱን ስንጥል የተወዛገብን ነው ወደ ፈተና ሰዓት ወይም ደግሞ ወደ ፈተና ምንገባው ማለት እና በዚህ ሰዓት ማድረግ ያለብን ያ ዶክመንታችን ፈተና ያለብን ኮርስ ዶክመንቱን ወደዚህ ወደ ኤአይ አፕሎድ እናደርገውና ከ10 ወደ ማይበልጡ ፔጆች እንዲቀይርልን እናደርጋለን ማለት ነው። በዛ ውጤታማ የሆነ ውጤት ይዘን ጥናታችንም ስኬታማ እንዲሆን ማድረግ እንችላለን ማለት ነው። ሌላው ኦኬ ኖቶችን እሺ ሰመራይዝ ማድረጉን አየን። ሌላው ጥያቄ እንዴት እንሰራለን? ድጋሚ አሁን ዶክመንትን አፕሎድ ማድረግ ሳያስፈልገን እዚሁ ጋር ጥያቄ እንዲሰጠን ጠይቀዋለን ማለት ነው። ጊቭ ሚ 10 ልበለው ለአሁኑ ለምሳሌ ስለሆነ የፈለግነው 10 choose questions
ዊዝአውት አንሰር ማለታችሁ ጥቅሙ ምንድን ነው? አብዛኛው ጊዜ ሰርች ስናደርግ ምንድነው ዝም ብለን ጥያቄ ስጠኝ ብቻ ነው ብለን ሰርች የምናደርገው። ያ ምንድነው አንሰሩም ኤክስፕላኔሽኑም እዛው ከጎን ያስቀምጥልናል። ያ ደግሞ እኛን ሊፈትነን ቻሌንጅ ሊያደርገን አይችልም። ከጎን መልሱ እያየን ምንድነው በቃ ራሳችንን ልንፈትንበት አንችልም አይደለ? ስለዚህ ከነ መልሱ ማስቀመጥ የለበትም። ጥያቄው በራሳችን ሰርተን ከጨረስን በኋላ መጨረሻ ላይ መልሱ ከነ ኤክስፕላኔሽኑ ስጠኝ ብለን እንጠይቀዋለን። እሱንም እናያለን። አሁን ግን እስኪ 10 ጥያቄዎችን ከዚህ ቻፕተር ከሰጠሁት የተወጣጡ 10 ጥያቄዎችን ስጠኝ ብየዋለሁ። መልሱ ሳያስቀምጥ ማለት ነው። ኢንተር እንበለው። እንደምታዩት 10 ቹዝ ጥያቄዎችን አምጥቶልኛል ማለት ነው። እዚህ ጋር ኤቢሲዲው ትንሽ እዚህ ጋር ኤቢሲዲው ስለተዘበራረቀ ቹዝ አይደለም ወይም ደግሞ ቹዝ ያልሆነ እንዳይመስላችሁ የሆነ ሾርት አንሰር ነው የሚመስለው አይደለ? ትንሽ ተዘበራርቀዋል። እና እንደምታዩት ግን 10 ቹዝ ኩዌሽኖችን ያለ መልስ ሰጥቶናል። ሌላው አሁን ብዙ ጊዜ ኤአይ የሚሰጠን ለመጀመሪያ ጊዜ ሲሰጠን ቀላል ጥያቄዎች ነው የሚሰጠን ዳይሬክት ከሆኑ ጥያቄዎች ማለት ነው። እና ይሄንን ትንሽ ቻሌንጂ እንዲያደርገንም ከፈለግን እዚሁ ጋር ይሄንን እነካና እዚህ ጋር ምን አለች የስክሪፕቶ ምልክት አለች፣ ኤዲት ምልክት ናትና እዚህ ጋር ቅድም የጻፍነውን ማስተካከል እንችላለን። ጊቭ ሚ 10 ቹዝ ኩዌሽንስ ዊዝአውት አንሰር ብለን አይደለ? እዚህ ጋር 10 ቹዝ ከሚለው ጋር 10 ቻሌንጂ ቹዝ ኩዌሽን ትንሽ ጠንከር ያሉ ወይም ደግሞ ጠጠር ያሉ 10 ቹዝ ጥያቄዎችን ስጠኝ ብየዋለሁ ማለት ነው። አሁን የሚያመጣልን እናያለን። ኦኬ ተመልከቱ። አሁን ቻሌንጂ የሆኑ ትንሽ ጠጠር ያሉ ጥያቄዎችን እየሰጠኝ ነው ማለት 10 ጥያቄዎችን ስጠኝ ብየዋለሁ። ተመልከቱ። ትንሽ ከበድ ያሉ በአካውንቲንግ ወይ እነዚህ ትንሽ ከበድ ያሉ ጥያቄዎች ናቸው። አካውንታንቶች ታውቃላችሁ ብዬ አስባለሁ። እና ተመልከቱ ከሰጠሁት ማቴሪያል ላይ ብቻ ነው ጥያቄዎችን የሚያወጣው። ዶንት ይሄንን መርሳት የለባችሁ። አንዴ ማቴሪያሉን አፕሎድ ካደረጋችሁለት በኋላ ደጋግሞ አንድ ነገር መጠየቅ በፈለጋችሁ ቁጥር አፕሎድ ማድረግ አያስፈልጋችሁ ማለት ነው። ቻሌንጅ የሆኑ ቹዝ ኩዌሽኖችን ሰጥቶኛል ማለት ተመልከቱ። መልሱን አላስቀመጠም፣ ግን 10 የሆኑ ቻሌንጅ ጥራት ያላቸው ጥያቄዎችን ሰጥቶኛል ማለት ነው። እኔን ሊፈትኑኝ ወይም ደግሞ ቻሌንጅ ሊያደርጉኝ የሚችሉ ጥያቄዎች ናቸው ብሎ ነው የሰጠኝ። አሁንም መጨመር ከፈለጋችሁ እዚህ ጋር ጊቭ ሚ አናዘር 10 ኩዌሽን 25 በፈለጋችሁት ቁጥር ይሰጣችኋል። ይህንን የሰራችሁ ራሳችሁን ቻሌንጅ ማድረግ ትችላላችሁ ማለት ነው። ይህንን ሰርታችሁ ከጨረሳችሁ በኋላ መልሱን እንዲሰጣችሁ ከፈለጋችሁ ደግሞ ጊቭ ሚ መልሱን እንዲሰጣችሁ ከፈለጋችሁ ደግሞ ጊቭ ሚ the answer of the question with explanation ከነ ኤክስፕላኔሽኑ ነው መስጠት ያለበት ማለት ነው። ከነ ኤክስፕላኔሽኑ ስጠኝ እንለዋለን ማለት ነው። የከላይ ያሉት ቹዝ ኩዌሽኖች ተመልከቱ። በቃ እንዲህ ነው። በቃ ከነ ኤክስፕላኔሽኑ ከነ ሙሉ ማብራሪያው መልሱ ቁጭ ያደርግልናል ማለት መጀመሪያ በቃ ራሳችን የሰራነው እዚህ ጋር ትክክል ነው ትክክል አይደለም ከምን አንጻር የሚለውን እያንዳንዱ ነገር ያብራራልናል ማለት በቃ ከዚህ በላይ የምር ከዚህ በላይ መምህር፣ ከዚህ በላይ አስጠኝ፣ ከዚህ በላይ ጓደኛ በፍጹም ልታገኙ አትችሉም። እና ከኤአይ ጋር ያላችሁን ወዳጅነት በጣም ማስፋት ያለባችሁ ሰዓት ነው። በተለይ አሁን ላይ ዩኒቨርሲቲ ተማሪ ከሆናችሁ ምንም ነገር በቃ ሊከብዳችሁ አይገባም። እያንዳንዷ ነገር እዚህ ጋር እያመጣችሁ ያልገባችሁ ነገር ኤክስፕላኔሽን ከፈለጋችሁ ጓደኛችሁን መጠየቅ አያስፈልግ፣ መምህር መጠየቅ አያስፈልግ። ምን ይለኛል የለ በቃ ስልካችሁን ብቻ አወጣችሁ ታይፕ አድርጋችሁ ኢንተርኔት ነው ብቻ መጫን። እያንዳንዷ ነገር ስቴፕ ባይ ስቴፕ ያሳያችኋል። ተመልከቱ። እያንዳንዱ ጥያቄዎች ከነ ማብራሪያቸው አመጣልን ማለት ነው። እና በዚህ መልኩ እያንዳንዷ ነገር ነማብራሪያው ይሰጠናል ማለት ነው። ጥናታችንን በጣም በእርግጠኝነት 100% እጥፍ የሚያደርግልን
ቱል ነው ማለት ነው ይሄ ኤአይ። እናም በእያንዳንዱ እንቅስቃሴያችን ውስጥ ኤአይን እንደ ጓደኛ አድርገን አጋር አድርገን ልንጠቀመው ይገባል ማለት ነው። አሳይመንትን ቢሰጠን አሁን ተማሳይ ባሳየኋችሁ መንገድ ፋይል የሚለውን እነካና አፕሎድ ማድረግ ነው ማለት ነው። አፕሎድ እናደርግለታለን። ከዛ ኢንተር የሚለውን መጫን ብቻ ነው። ፔጅ ከፈለግን ራሱ 10 ፔጅ ስጠኝ፣ 20 ፔጅ፣ 30 ፔጅ በቃ በፈለግነው መንገድ የፈለግነውን ነገር ይሰጠናል ማለት የጠየቅነው በሙሉ እያንዳንዷ ነገር ስቴፕ ባይ ስቴፕ ምንም ነገር ሳያስቀር እያንዳንዷ ነገር ያሳየናል ማለት ነው እና በጣም በጣም ውጤታማ ያደርገናል ማለት ጥናታችን በኤአይ ማገዝ ወይም ደግሞ በኤአይ መታገዙ እጅግ እጅግ በጣም ፍሬያማና ለግባችን እንድደርስ ያደርገናል ማለት ነው እና ግቢ ላይ የተለያዩ ኤአይ አንዱ ብቻ ይሄን ግሮክን ያሳየኋችሁ ባይዘው በጣም በርካታ አይነት ኤአዮች አሉ። እጅግ በጣም ብዙ ማለት ነው እና ዴይሊ ሊሚት ስላላቸው ብዙ ጊዜ አሁን ከ15 20 ጊዜ በላይ ከላካቸው በኋላ የሆነ ዴይሊ ሊሚታቸው አልቋል ሊል ይችላል። አንዱ ኤአይ እምቢ ሲላችሁ ወይም ደግሞ አንዳንዴ ሲቋረጥባችሁ ወደ ሌላ ኤአይ እና በጣም ፋስት እና ንቁ ተማሪ መሆን አለባችሁ ማለት ነው። እንቅስቃሴያችሁ ብልጥ መሆን አለባችሁ። በቃ ሞኝ መሆን የለባችሁም። 24 ሰዓት ግዴታ ላይብረሪ ስላደርክ ብቻ ወይም ደግሞ 24 ሰዓት እየቸከቸክ ስላነበብክ አይደለም። ግቢ ላይ ብልጥ ነው ጥሩና በቃ ትልቅ ውጤት ይዞ የሚወጣው። ብዙ ጊዜ አይታችሁ ከሆነ ፎር የሚያመጡ ልጆች ግቢ ላይ ተሸላሚ የሚሆኑ ልጆች እንደሌላው 24 ሰዓት የሚያነቡ ልጆች አይደሉም። እንደሌላው ወይ ደግሞ ላይብረሪ የሚያድሩ አይደሉም። 2-3 ሰዓት 1 ሰዓት ካነበቡ የሚበቃቸው ናቸው እና እነሱ ደግሞ ሚስጥሩ ምንም አይደለም። በቃ ሌላ አዲስ ነገር ምንም የለም። በጥናታቸው ኢፌክቲቭሊ ያለቻቸው ያቺን 1 ሰዓት ኢፌክቲቭሊ እና ኤፊሽንትሊ ስለሚጠቀሙ ነው። ጥናታቸውን በጥበብ ስለሚመሩ ነው። ዝም ብሎ የተገኘ ማቴሪያል ማድበስበስ ሞጁሉ ዝም ብሎ ገልብጦ ሸምድዶ መምጣት ውጤታማ ሊያደርግ በፍጹም አይችልምና ጥናታችን ላይ ብልጥ መሆን አለብን። ግቢ ላይ ምንም መሸወድ የለብንም። ጓደኞቻችን ስላመሹ ብቻ ማምሸት፣ ጓደኞቻችን ላይብረሪ ስለገቡ ብቻ ላይብረሪ መግባት አይደለም። ያቺ ላይብረሪ የገባንባት 30 ደቂቃ ውስጥ ምን ተጠቀመን? 6-7 ሰዓት ውስጥ ይቀር ተውት እና ላይብረሪ የቆየንባት ሰዓት ኢፌክቲቭሊ መጠቀም ከገባን አይቀር ማለት ነው። ዝም ብሎም ሞጁል ማገላበጥ አይደለም። ኮንሰፕቷን ዋና ቤዝ ኮር ፖይንቷ ላይ ትኩረት አድርገን ለመረዳት መሞከር ትልቁ ነገር። አብዛኞቻችን ለመሸምደድ ነው እንጂ ለመረዳት አይደለም የምናነበው። ያንን ነገር ሸምድደን እስከ ፈተና ማቆየት፣ ከዛ ከፈተና ስንወጣስ ብን ብሎ ከራሳችን ይጠፋል። ለምን የሚጠፋ ለምንድን ነው? ለመረዳት ለማወቅ ሳይሆን እያነበብነው ያለ ነው ለወረቀቱ ለፈተና ለውጤቷ ብቻ ነው ማለት ነው። ያ መጥፎ ነው እያልኩ አይደለም። ለእውቀት ብናነብ ምን ይጠቅማል ልትሉ ትችላላችሁ። አዎ ግን አሁን ላይ ምንድን ነው ኤግዚት ምናምን የሚባል ነገር አለ አይደለ? ለወደፊት ሌሎች የምንማራቸው ኮርሶች ላይ ራሱ ኢፌክት ያደርጋል። አንድ በቃ ለመሸምደድ ከሆነ ሁሉንም ኮርስ ሽምደዳ በቃ አእምሯችን እንደ ግዴታ ነው የሚወስዱ ማለት መረዳት ማይችል ይሆናል ማለት ነው እና በዛ መንገድ በኤአይ የታገዝን ጥናታችንም ውጤታማ የሆነ አካሄድ ነው መሄድ ያለብን። ድካምን ልፋትን አስቀርተን በእርግጥ ያለ ድካም ያለ ልፋት ውጤት የለም። አዎ ነገር ግን አቋራጭ መንገድ እያለ በአጭሩ መበልጸግ የምንችልበት መንገድ እያለ ደግሞ ዳገት ቁልቁለት እያልን ደግሞ መባዘንም አስፈላጊ አይደለም ማለት ነው እና የተለያዩ ኤአዮችን የተጠቀማችሁ ጉግል ሰርች ያደረገ ጉግል እንኳን አሁን ወደ ኤአይ ተቀይሯል እና በዛ መንገድ ኢፌክቲቭሊ እና ኤፊሽንትሊ ሰዓታችን በአግባቡ የተጠቀማችሁ ውጤታማ ማትሆኑበት የተሻለና ከፍተኛ ውጤት ማታስመዘግቡበት ምንም ምክንያት የለም። እዛ መንገድ ብትረዱት ባይነኝ። ካበዛሁባችሁ ይቅርታ። መልካም የትምህርት ዘመን እላለሁ። አመሰግናለሁ። በርቱ።